በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 13። መከራ ቢበዛ ቢከፋም ዘመኑ በኃያሉ አምላክ በጌታ ተጽናኑ። የማያልፍ ቀን የለም፣ ሁሉም ነገር ያልፋል። ለሰው የማይቻል ለእግዚአብሔር ይቻላል። መከራ ቢበዛ ቢከፋም ዘመኑ በኃያሉ አምላክ በጌታ ተጽናኑ። የማያልፍ ቀን የለም፣ ሁሉም ነገር ያልፋል። ለሰው የማይቻል ለእግዚአብሔር ይቻላል። ነገ ታሪክ ሆኖ ሁሉም ይቀየራል። ሐሰት ጊዜ አግኝታ ሚዛን ብትደፋ ሁሉም ተከትሏት ግዛቷ ቢሰፋ እውነት ዛሬ አምጣ መከራ ብትወልድም ይበቃል ያለ ቀን መንጋቱ አይቀርም። መከራ ቢበዛ ቢከፋም ዘመኑ በኃያሉ አምላክ በጌታ ተጽናኑ። የማያልፍ ቀን የለም፣ ሁሉም ነገር ያልፋል። ለሰው የማይቻል ለእግዚአብሔር ይቻላል። ነገ ታሪክ ሆኖ ሁሉም ይቀየራል። ወደ ዓለም ሲመጣ መድህናችን እንኳን ሰርታ ጠበቀችው የመከራ ድንኳን። አላችሁ ብሎናል በዓለም ውስጥ መከራ፣ መስቀል ተሸክመን ፍቅሩን እንጋራ። መከራ ቢበዛ ቢከፋም ዘመኑ በኃያሉ አምላክ በጌታ ተጽናኑ። የማያልፍ ቀን የለም፣ ሁሉም ነገር ያልፋል። ለሰው የማይቻል ለእግዚአብሔር ይቻላል። ነገ ታሪክ ሆኖ ሁሉም ይቀየራል። የአበው ቅዱሳን የገላቸው ውበት የክርስትና አርማ የክብር ሰገነት መሻገሪያ ድልድይ የገነት መግቢያ በር መከራ ነውና እንጽናንሽበት። መከራ ቢበዛ ቢከፋም ዘመኑ በኃያሉ አምላክ በጌታ ተጽናኑ። የማያልፍ ቀን የለም፣ ሁሉም ነገር ያልፋል። ለሰው የማይቻል ለእግዚአብሔር ይቻላል። ነገ ታሪክ ሆኖ ሁሉም ይቀየራል። መልካም እየሰራን ቢበዛ ፈተና ክብር በሰማይ ነው በምድር የለምና። ከመከራው ጽዋ ተካፋዮች ብንሆን በድል ነሽነቱ አሸናፊዎች ነን። መከራ ቢበዛ ቢከፋም ዘመኑ በኃያሉ አምላክ በጌታ ተጽናኑ። የማያልፍ ቀን የለም፣ ሁሉም ነገር ያልፋል። ለሰው የማይቻል ለእግዚአብሔር ይቻላል። ነገ ታሪክ ሆኖ ሁሉም ይቀየራል። መከራ ቢበዛ ቢከፋም ዘመኑ በኃያሉ አምላክ በጌታ ተጽናኑ። የማያልፍ ቀን የለም፣ ሁሉም ነገር ያልፋል። ለሰው የማይቻል ለእግዚአብሔር ይቻላል። ነገ ታሪክ ሆኖ ሁሉም ይቀየራል።